እንዴት ናችሁ? ስለ አርሰናል ላወራ አይደለም የመጣሁት። ይቅርታ የአርሰናል መለያ ለብሼ ደጋፊ እንደመሆኔ መጠን ግን ይሁን አሁን እስራኤልና ፍልስጤም መሀል እስራኤልና ኢራን መሀል እየተከሰተ ያለውን ጦርነት አይታችኋል አይደለ? እኛ ሀገር አንዳንድ ሶሻል ሚዲያ ተጠቃሚዎች በጣም የሚያስጠላ ነገር የእምነት ጦርነት እንደሆነ አድርጋችሁ ግማሹ ወደ ኢራን ወግኖ ግማሹ ደግሞ ወደ እስራኤል ወግኖ የምናቦካው ነገር እንዴት ያስጠላል። እኛ ስንት ጣጣ ያለብን ሰዎች ነን። ለራሳችን ብንችል ሰላምን እንስበክ፣ ለሀገራችን እስቲ መጀመሪያ ሰላምን እንስበክ። እግዚአብሔር ለኢትዮጵያም ለዓለምም ሰላም እንዲሰጥ ባንችል ደግሞ ዝም እንበል እስቲ። በጣም የሚያስጠላ አይነት ጽሁፎችን ቪዲዮዎችን እያየሁ ስለሆነ ነው። ኢቨን ኢፍ አንዳንድ የሆነ ኮንተንት ክሬተሮች ራሳችሁ የምታወሩት ነገር በጣም የሆነ የሚደብር ነገር ይታያልና ብናርፍ ጥሩ ነው። የሃይማኖት ካባና የፖለቲካ እውነታ ብዙውን ጊዜ ልክ እንደ ኢራንና እስራኤል ያሉ ሀገራት ግጭት ውስጥ ሲገቡ በሩቅ ያሉ ሰዎች ተመልካቾች ጉዳዩን የመጽሐፍ ቅዱስና የሆነ የቁርአን የሚያደርጉት ነገር አለ። ይሄ የሆነ የሁለቱ በቃ ትንቢት መፈጸሚያ አድርገን ምናወራ ሰዎች አለን እና ይሄ እንትና ሪያሊቲው እሱ አይደለም። በቃ አመለካከታችን ልክ አይደለም። ጦርነቱ የእምነት ቢሆን ኖሮ ኢራን በአፍጋኒስታን ካሉ ጠንካራ የእስልምና ተከታዮች አሉ እነ ታሊባን ከነሱ ጋር ወይም ከሌሎች የእስልምና ሀገራት አሉ እንደነ ሳውዲ አረቢያ ከነሱ ጋር ለአመታት የከረረ ጠብ ውስጥ ባልገባች ነበር። ይሄ ግጭቱን የእምነት ጦርነት ለማስመሰል መሞከር የሁለቱን ሀገራት የዘመናት የፖለቲካ ፍላጎትን ካለመረዳት የሚመጣ ነው። ገልጡነት ነው ወይም ደግሞ ስሜታዊነት፣ ከገልጡነት ስሜታዊነት ያደለዋልና የጦርነቱ ስትራቴጂካዊ ዓላማዎች አሉ። የጦርነቱ መቀስቀስ ዋነኛ ዓላማዎች የመጀመሪያው ቀጠናዊ የበላይነትን ለመያዝ ነው የሚሞክሩት እነሱ። በዛ ቀጠና አካባቢ ላይ እኔ የበላይ መሆን አለብኝ፣ እኔ አውራ መሆን አለብኝ ብለው ያስባሉ። ኢራንን ብታስበው በመካከለኛው ምስራቅ ያላትን ተጽዕኖ ለማስፋት ትፈልጋለች። ይህንንም የምታደርገው እንግዲህ በሊባኖስ፣ በሶሪያ፣ በኢራቅና በየመን ያሉ ታጣቂ ቡድኖችን በመደገፍ እስራኤልን መክበብ ትፈልጋለች። እስራኤል ደግሞ ይሄ በበኩሏ ይህ የመክበብ ስልት በቃ በእልውናዬን ያሰጋኛል፣ ያጠፉኛል ብላ ስለምትፈራ ነው እኮ እንደዚህ አይነት ነገሮች የምታደርገውና የኢራንን እጆች ለመቁረጥ ትፈልጋለች። ይህ እንግዲህ ሚዛንን ለማዛባት የሚመጣ ነገር ነው። ሁለተኛው የኒውክሌርና የቴክኖሎጂ ጉዳይ ነው። ኢራን ኒውክሌር ታጠቀች ማለት የኒውክሌር ባለቤት ሆነች ማለት በአካባቢው ማንም የማይደፍራት ኃይል ሀገር ትሆናለች። እስራኤል ደግሞ ኢራን ኒውክሌር ታጠቀች ማለት በቃ አለቀልኝ፣ በቃ ህልውና እዚህ ጋር በቃ ሀገርነቴ እዚህ ጋር በቃ እስራኤሎች በጣም ይፈራሉ። ከዚህ በፊት ጠፍተው አይተዋል። ይሄ ነው እና በቃ ይሄ አንዱ ይሄ ሌላው የሆነ የውስጥ ፖለቲካ ፍጆታም ናት። በነገራችን ላይ የውስጣቸውን ችግር ጠላት አለብኝ ጠላቶቻችን ይላሉ። ብዙ ሀገራት ናቸው። የሀገራት የተለመደ ነው እና ሁለቱም ሀገራት በውስጣቸው የሚከሰተውን ችግር የህዝብ ቅሬታና ኢኮኖሚ ጫና ለማልዘብ ሲሉ የውጭ ጠላት የሚሏት ነገር አለች እና ህዝባቸውን በብሔራዊ ስሜት ዙሪያ ለማሰባሰብ ጦርነቱን እንደ መሳሪያ ይጠቀሙበታል። ህዝቡን አንድ ለማድረግም ይጠቀሙበታል እና ብናርፍ በጣም ጥሩ ነው። እውነት እኔ በጣም ያስጠላ እኛ ሀገር ስንት ጣጣ ያለብን ሰዎች ነን። ስንት አይነት እኛ እኮ በጣም ብዙ የምንለው ነገር አለ በሀገራችን ላይ እና ለሀገራችን ሰላም እንስበክ፣ ለዓለም ሰላምነት ጦርነቱ ካልገባን ዝም ማለት ነው። ይህ በጣም ያስጠላ ነገር ነው እና ምናልባት ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ብታስቀምጡ ደስ ይለኛል። ምናልባት እንግዲህ የአርሰናል ደጋፊ ያልሆነ ሰው ይህንን መልእክት የሚሰማው አይመስለኝም። አርሴ ነፍሴ ቡድናችን ስለሆነ ነገ ጨዋታ ስላለው ጎምለል እያለ ስለሆነ ነው። እስቲ ሀሳባችሁን አጋሩን። እረፉን በል እንተባበር። በቃ የማይመለከተን ነገር ውስጥ ዘው ብለን አንግባ። ያለ እውቀት ደግሞ ትንታኔውም ጥሩ አይደለም እና አመሰግናለሁ።